በሷ አይፈረድ ከዚህ ፕሌስ ሰው ቤት ነው እየተናስወጥ እና ለስማችሁ እንሰና እና የምፍሽ ነው ታታለሽ ነው ታታለሽ ይሳውራ ነበር በዚህ ቁም ዞር ተመል ይኸውልሽ አንቺ እዚህ ቤት ስትመጪ እኔ እዚህ ታጥቂኝ ይሄን አጥሽ በዚህ እስኪ በልሽ ተጠቂና አይለ እና ተመልካቸው ያደረኩት ሁሉ አዞብሽ ከወጣሽ እሺ ችግር የለም Now, sakit ini kata apa? Ya, देखिए, प्रेम से दबाई, प्लीज वो, चुप लो, या ऐसी नहीं बता पाऊँ। शाबाश ये प्रेम मुझे देने, मुझे ना, नहीं देती, वहाँ नहीं तेरे को नज़र है, ये नहीं करता उसमें कितना फैन होगा काफी मना सही है। यार, ये तो मुझे जब निकल, आप दिला के मत, दिला से मत, लोग तलेंगे ना पता कुछ। ينفرد الموضوع أوي اللي قاعد تكون من فترة أسبوعين أنا كويس ولو أو تجوز نعمل لما يجي بس أنا بس أنا ناس لينا تجي سدري سكر كوبا تكلم عن يتولى المزيدين وين ساسين كمان شيء سلام سمعت سمعت يبقى أنا ما تعرف ما تعرف نعمل أبغى توقع ويانا نقدر የደረጀን ጉድ በራሷ መንገድ ከደረሰችበት ለደረጀ መቼም ቢሆን ይቅርታ አታደርግለትም። ስለዚህ ደረጀ በዚህ ሰዓት ያለው ብቸኛው አማራጭ ነገሮችን መደባበቅ ሳይሆን በራሱ ሁሉንም ነገር ቀድሞ የሚነግራት ከሆነ ይቅርታ ልታደርግለትና ሙሉ ቤተሰቡ ከመበተን ልታድነው የምትችለው ደረጀ ብቻውን ቀድሞ ይቅርታ የሚጠይቃት ከሆነ ነው ቀድሞ። ነገር ግን ማርታ አሁን ላይ አዋጅ አውጃበታለች። እዛ ቤት ውስጥ አብረው ላይተኙ ምግብ ከሱ ጋር ላትበላ በዛ ላይ አሁን ላይ የባሰ ነገሩ በጣም ጠርጥራው ደረጀ የሆነ ማስተባበያ ያደርግልኝ ነበረ እንጂ እስካሁን ድረስ መቆየት አይችልም ነበረ። ወዲያው ራሱን እኔን አሳምኖ ከዚህ ጭንቀት ሊያወጣኝ ይችል ነበር። ነገር ግን አሁን ላይ ይሄን ሁሉ ትቶት እኔ እስካጣራ ድረስ እየጠበቀ ያለው እውነት አድርጎት ነው ወይ ብላ እንድትጠረጥር አድርጎታል። ሌላኛው ብዙዎቻችሁ የሆነ ነገር ቅር ብሏቸዋል። የአቢጊያል አዲሱ ፍቅረኛ አብዛኞቻችሁ ምንም ይሄ ጸጥታው አላማረንም ዝምታውና ከጀርባ የሆነ ነገር ሳይኖረው አይቀርምና ለምን እንደሆነ ባናውቅም ያው የወደፊቱን እንግዲህ ልንገራችሁ። በክፍል 54 እና 55 ላይ የኢቢ ፍቅረኛ ቃዲስ ይባላል። ቃዲስ ወደ ድራማው ከገባ ጀምሮ ምንም የጀርባ ታሪኩን የምታውቁት አብዛኞቻችሁ የላችሁም። ነገር ግን አንድ ወደፊት የሚፈጠረውን ነገር ልንገራችሁ። አርጁን ስለ ኤቢ አዲሱ ፍቅረኛ የጀርባ ታሪኩን ማጥናት ይፈልጋል። ከየት ነው የመጣው? ማን ነው የትክክለኛ ሰው? በዛ ላይ አርጁን ትንሽዬ ቅንጣት የሚያክል ሰውየው ላይ ችግር ካገኘበት ወይንም ቃዲስ ላይ የሆነ ጉለት ካገኘበት ሩጦ ሄዶ ለአቢጊያል ይነግራትና ይሄ ልጅ ላንቺ አይሆነሽም፣ እኔ አንቺን ስለምወድሽና ስለማፈቅርሽ በዚህ ሁኔታ ላይ ከዚህ ልጅ ጋር መቀጠል የለብሽም፣ እኔ ይሄኔን አግኝቼበታለሁ ብሎ ይናገራል ማለት ነው። ከዛ ኤቢ በዚህ ጉዳይ ላይ ስለ አዲሱ ፍቅረኛዋ ወይንም ስለ ቃዲስ የምትሰማው ነገር ወዲያው ይከነክናትና ከልጁ ጋር ያላትን ሙሉ ለሙሉ ታቋርጣለች ማለት ነው። ፍቅርም ሆነ ማንኛውንም ነገሮች። የዚሁ ልክ ደግሞ በተመሳሳይ ሰዓት ላይ ይሄ አርጁን ተብየው ምን ያህል ለሷ እንደሚያስብላት ምናልባት በመጨረሻው ሰዓት ልቧን ሊገዛው ይችላል። ይሄን ያህል ተከታትሎ ስለ ልጁ መረጃ ሰብስቦ እንዴት ለኔ እንደተነገረኝና በዚህ ሁኔታ ላይ ልቧን ሰርቆት ሊወስደው ይችላልና ምናልባት እስቲ ከአርጁን ጋር ይጋቡ የምትሉ ሰዎች ኤቢን ለአርጁን የምትመኙላት ብቻ ኮሜንት ላይ አንዳንድ ቁጥርን ተጫኑ። እንግዲህ ወደ ደረጀና ወደ ማርታ ጉዳይ እንምጣ። ደረጀና ማርታ እንግዲህ ሁለቱም አንድ ውጤት እየጠበቁ ነው ያሉት። ደረጀ መጀመሪያውኑ የሚመጣውን ውጤት ቢያውቀውም ማለት ነው። ማርታ ግን በጣም እየፈራች የነበረውን ውጤት አሁን ላይ እየተጠባበቀች ነው ያለችው። መጀመሪያውኑ ነገሩን ጠርጥራ ቢሆንም ግን ግማሽ % ብቻ ነበር የጠረጠረችው። ሊሆን ይችላል ወይንም አይሆንም የሚለውም ማርታ ማለት ነው። ሄዳ ግን ሰላምን ካናገረቻት በኋላ ነገሮች እንዳለ እየተቀየሩባት መጡ። ምክንያቱም ከሰላምም ሆነ ከደረጀ የጠበቀችው ነገር ማርታ በሰዓቱ ይከራከሩኛልና ምንም እንኳን ያላጠፉት ነገር ስለሆነ እባክሽን ይሄ ነገር ልክ አይደለም፣ የሰው ልጅ አታስከፊ ብሎ ደረጀ እኔን መከራከር ሲገባኝ
ዝምታውን ነው የመረጠው። እውነት አድርጎት ነው ወይ? ይሄ በጣም ለሷ እያስፈራት የመጣው ነገር ቢኖር ማርታን ይሄ ነው፣ የነሱ ዝምታ ዲኤንኤው እስኪመጣ ድረስ። ከዛ ዲኤንኤው አሁን ለምሳሌ ከመጣ በኋላ እነ ናታን እንቀይረው ዲኤንኤውን፣ አሁንም ይህንን ቤተሰብ ከመፍረስ እናድነው እያሉ ነው። ዳጣም ቢሆን ናታን በዚህ ጉዳይ ቢስማሙም ግን ልታግዛቸው የምትችለው አቢጊያል ይህን ጉዳይ መስማት የለባትም ብለው ወስነዋል። አስቡት፣ አቢጊያል ይህን ጉዳይ ስትሰማ ደረጀን ከማገዝ ይልቅ ለማርታ ተደርባ ሁሉንም ነገሮች ፊት ለፊት ታጋፍጣቸዋለች። አቢጊያል ትክክለኛ የማርታ ልጅ ናት። በዚህ ሁኔታ ላይ ለማርታ ትንሽ የምትወግንበት ምክንያት ቢኖርም ማርታ ተጎድታለች። ደረጀ ከሷ ጋር ሳይሆን በድብቅ ያሳደገችው ልጅ እንዳላት በዛ ላይ ከሰላም እንደሆነ ከሰማች በኋላ አቢጊያልን ለማሳመን በጣም ብዙ ጥረት ቢያደርጉም ግን መጨረሻ ላይ ተሳክቶላቸዋል። አቢጊያል አሁን ላይ ልክ እንደ ጥፋተኝነት ስሜት እየተሰማት ነው። እንዴት እንደዚህ ላደርግ እችላለሁ? እናቴን እየጎዳኋት እየመሰለኝ ነው። ከእናቴ ደብቄ እሷ ማወቅ ያለባትን ነገሮች እየደበቅኩ ነው ብላ እንድታስብ አድርጓታል። መጨረሻው ላይ ታዲያ ናታንም ቢሆን ዳጣ ይህንን ነገር ለሷ ላለመናገር የወሰኑት በዚህ ምክንያት ነው። ዳጣ አሁንም ቢሆን ግን ምክንያቱን ወይንም ደረጀ እንዳይጎዳ ለማድረግ ተንኮሎችን እያደረገች ነው። ናታንም ቢሆን ቀድሟቸው ሄዶ ያንን የዲኤንኤ ወረቀት መቀየር ይፈልጋሉ። ዲኤንኤ ወረቀቱን እንዴት ሊቀይሩ ይችላሉ? እነሱ ማድረግ አይችሉም። አቢጊያል ግን የምትችልበት አንዳች መንገድ አለ። አቢጊያል የመሰላት እነሱ ዋሽተው ሊነግሯት ነው የፈለጉት። ናታንም ቢሆን ዳጣ የአንቺ ዲኤንኤ ወረቀትና የደረጀን ለማስመርመር ማርታ ሄዳለች ብለው ነው የሚነግሯት። ይህንን ሲነግሯት ታዲያ የኔንማ ማወቅ የለባቸውም ማለትም የዳጣንና የማርታን የዲኤንኤ ውጤት ለማስመርመር ነው የሄዱት፣ እባክሽን አድኝኝ ብለው ሊነግሯት ነው። አቢጊያል የሚመስላት እንግዲህ የዳጣንና የደረጀን ስለሚመስላት ሄዳ የዲኤንኤ ወረቀቱን ለመቀየር ትሞክራለች። ከተሳካላት ማርታ ድጋሚ እንደ ጥፋተኝነት ልትታይ ነው። ይሄ ነገር ከተደበቀ አሁንም ሚስጥሩ ካልወጣ ማርታ ክፉኛ ትጎዳለች። የመጀመሪያው ነገር ደረጀን ይቅርታ መጠየቅ አለባት። ደረጀ በዚህ ሰዓት ላይ ላጠፋቸው ጥፋቶች ይበልጡኑ ማርታ ይቅርታ ስትጠይቀው ምን ያህል ሊከፋ እንደሚችል አስቡት። ደረጀ ቢሆን ናታን፣ ዳጣ ልክ የሆነ ነገር አያደርጉም ማለት ነው። አቢጊያል ከዚህ በፊት እንዳየችው ከሆነ ለዳጣ ጊዜ በጣም ብዙ ጊዜ አስቸግራ ነበረ። በአሁኑ ወደዚህ ህይወቷ ሊመልሷት ይችላሉ፣ ወይንም እንደ በፊቱ የነሱ ጠላት ልትሆን ትችላለች። ትክክለኛ የደረጀ አዲሱ ሕፃኑ ልጅ የደረጀ እንደሆነ ከሰማች ነገሩን እንዳለ የምትረብሸው አቢጊያል ትሆናለች ማለት ነው። እንዴት ረዳዋለሁ? ሁለት ልጅ ከአንዲት ሴት ከሰላም ያውም ተደብቆ ማድረግ የለበትም ብላ ነገሮቹን እዛ ጋር ልታስቆማቸው ትችላለች። እንደተባለውም እንግዲህ የዲኤንኤ ወረቀቱ ማርታም ቢሆን ሰላም ካወቁ በኋላ ውሸት እንደሆነ ማርታ ከሰማች ወይንም ደግሞ ናታንም ቢሆን ዳጣ ተሳክቶላቸው የዲኤንኤ ወረቀቱን እንግዲህ ደብቀው ከቀየሩት ማርታ ከዛን ቀን አንስቶ ደረጀን ይቅርታ ትጠይቀዋለች። ይሄ ሁሉ ጊዜ ስለጠረጠርኩ በጣም ይቅርታ ማድረግ አልነበረብኝም ብላ እያለቀሰችውላ ልትለምነው ትችላለች። ደረጀ በዚህ ሰዓት ላይ አስችሎት የለም ይቅርታ አድርጌልሻለሁ፣ ሰው ይሳሳታል እኮ በቃ አይዞሽ፣ አሁን ደስታችንን እናክብር ብሎ እዛን ጊዜ እንግዲህ እንደዚህ የሚያደርግ ልብ ይኖረዋል ወይ? አሊያም ይቅርታ በምትጠይቀው ሰዓት ላይ እሱ እንባ ሊቀድመው ይችላል፣ ወይ ደግሞ ህሊናው አላስችል ብሎት እውነታውን እዛ ጋር ሊያፈረጠርጠው ይችላል። የማርታን ጉዳይ ማወቅ ካለባት የዳጣንም የአዲሱን ልጅም አንድ ላይ እኩል ማወቅ ይኖርባታል ማለት ነው። ይህን ካላደረጉ የሕፃኑን ልጅ ብቻ ካወቀች አሊያም ደግሞ ሌላውን ነገር ሳትሰማ ዝም ካለች የሱን እንግዲህ ከስንት መከራ ለምነዋትም ቢሆን ብዙ ይቅርታ መስፈርቶች አድርገውላት የሚክስበት ብዙ ነገር አድርጎ ደረጀ ማርታን ሊመልሳት ይችላል። ማርታን ወደ ቤት ከመለሳት በኋላ የዳጣስ ጉዳይ እድሜ ልክ ደብቀውት ይቆያሉ ወይንስ የማርታን ደግሞ ቀስ ብለው ሲነግሯት አሁንም ድጋሚ ሌላ ይቅርታ ሊሰሩ ነው? በጣም ከባድ ነው። ስለዚህ ዳጣ የማርታንና የአዲሱ ልጅ ጉዳይ በአንድ ሰዓት እኩል ማወቅ ይኖርባታል። በዚህ በኩል ደግሞ ሰላም እንግዲህ አክስቴ ልታባረኝ ነው ያለውበት ቤት ውስጥ እንግዲህ በጣም ከባድ ሆኖብኛል፣ አሁን ላይ ከዚህ በላይ ሊታገሱኝ ስለማይችሉ አሁን ወደ ማርታ ቤት ልመጣ ነው ብላለች። ሰላም ወደ ማርታ ቤት ውስጥ ሲመጣ ከአዲሷ ልጇ ጋር ነው የምትመጣው። እንግዲህ ማርታ ይሄን ነገር እያየች እዛ ቤት ትቀመጥ ይሆን? አብረን እናየዋለን። እውነታውን ካወቀች እንደሚባለውም
ሰላም ወደዛ ቤት መምጣቷ ማርታ ከዛ ቤት እንድትወጣ ያደርጋታል። ያ ደግሞ ደረጀን ክፉኛ ይጎዳዋል፣ ራሱን ሁላ ሊጎዳ ይችላል። ማርታ ከዛ ቤት ልክ እንደወጣች ሰላም ስትገባ ከሰላም ጋር እየኖረች ነው ተብሎ ሰፈር ውስጥም ይወራብኛል ብሎ ስለሚያስብ ነገሩን በጣም ያስፈራል። እንደተባለው ማርታን ደብቀዋት ዲኤንኤ ውጤቱን ከቀየሩት ሰላም ወደዛ ቤት መምጣቷን አሁንም ትቀጥላለች። እንደውም ማርታ ለይቅርታ ቪዲዮ አንቺን ስለጠረጠርኩሽ ብቻ አብረሽኝ ኑሪ ብላ እንኳን ነገሩን ልታስተባብር ትችላለች። ደረጀ ግን ከሁለት ሚስቶቹ ጋር አንድ ላይ እየኖረ እንደሆነ ዳጣ ናታንና አቢጊያል ምታውቅ ይሆናል። አቢጊያል ማስመሰሉን ትቀጥልበታለች ወይንስ አትቀጥልበትም? ይሄም ሌላኛው ጉዳይ። እዚህ ሁሉ ተጠያቂ እያደረጋችሁ ያላችሁት ማንን ይመስላችኋል? ሰላምን፣ ደረጀን፣ ማንን ነው ተጠያቂ የምታደርጉት? ዋና ተጠርጣሪዎቹ እነሱ ናቸው። ሰላም ያኔ ጥፋት የሚባልባት ነገር ሁለተኛ ልጁን ሆን ብላ ማድረጓ ነው። ለዛም ደግሞ ምክንያት አቅርባለች። እኔ ያንን ነገር ሆን ብዬ ያደረኩትና አንተን ድጋሚ ሁለተኛ ልጅ እንድትወልድልኝ ያደረኩት የመጀመሪያ ልጄን ስለነጠከኝና በልጅነቷ ሌላ ቦታ እንድታድግ አድርገሃት የልጅ ጥማቴን እንዳልወጣ አድርገኸኛልና ለዛ አስከፍዬሃለሁ። ደረጀን ነው ማለት ነው ጥፋተኛ የምናደርገው። ደረጀን ደግሞ በዚህ በኩል ጥፋተኛ እንድናደርገው የሚወስን ነገር የለም። ያው ትክክለኛ ጥፋቱ የነበረው ያኔ የዳጣ ጊዜ የተሳሳተ ነው። እሱን ሰክሮ ሲመጣ እያየዋት የነበረው ማርታ መስላይ ነው ካንቺ ጋር የተኛውት ብሏል። ያም የሆነው ሆኗልና ሰላም ያኔ መጠንቀቅ ትችል ነበረ፣ ብዙ ነገሮች እንዳይፈጠሩ በዛን ሰዓት ያንን ማድረግ ትችል ነበረ። ልጁ ተወለደች። ዳጣ እንደተወለደች ደረጀ ከልጅቷ ይልቅ የራሱን ክብርና ቤተሰቡን ስላስቀደመ ብቻ ዳጣን ሕይወቷን አበላሽቶ ከዛ ቤት እንድትወጣና ሌላ ቦታ እንድታድግ አድርጓታል። እያደገች ስትመጣ ዳጣ ልጄ አባቷን ማግኘት አለባት በሚል ሁኔታ ላይ ያንን ስታውቅ ሩጣ ፈልፍላና አፈላልጋ ደረጀ ቤቱ ከች ትላለች። ያኔ ነው እንግዲህ ደረጀ ፈተናው የጀመረው። ከዛን ጊዜ አንስቶ መሃሉ ከማርታ ጋር ያለው ሰላም ክፍተት እየተፈጠረ ይመጣል። እየዋሻት ብዙ ነገሮችን ለማስተካከል ሲሞክር በጣም ሲጥር እናየዋለን። እያለ ይሄንን ነገር ብቻውን መታገል ስላልቻለ ናታንም ቢሆን ዳጣ ራሷ እሱን ማገዝ ትጀምራለች። በቅርብ ጊዜ ግን ለሷ ደስታ ሲባል ለዳጣ ሰላም ሲባል እንግዲህ ደስታዋም ሲባል ለልደቷ ጊዜ ከእናቷ ጋር ሲያስተዋውቃት ሰላም መሆኗን ታውቃለች። ከዛን ጊዜ አንስቶ ዳጣም እያወቀች የመጣችው ነገር በጣም ከባባር ነገሮች እንደሆኑም ትደርስበታለች። አሁን ላይ ዳጣ፣ ናታን፣ አቢጊያል ሆነው ደረጀን እያገዙ ያሉት ያ ቤተሰብ እንዳይፈርስ ለማድረግ ያላቸውን ጥረት ነው። ነገር ግን እየዋሹና እያታለሉ በሄዱ ቁጥር ማርታን በጣም ከማይሆን ነገር ላይ ሊፈጠፍጧት ነው ማለት ነው። እነሱ ባታለሏትና በዋሿት ቁጥር ከፍ እያለች እየመጣች ነው ደረጃዋ። ያወቀች ግን ከዛ ላይ ስትወድቅ በጣም ክፉኛ ትጎዳለች። ማርታ በዚህ ሰዓት ላይ ብቸኛው ያለው አማራጭ ደረጀ የሚቀጣውን ተቀጥቶ እውነታውን ራሱ መናገር አለበት። ራሱ ካልተናገረ ማርታ በራሷ መንገድ የምታቀው ከሆነ ደረጀን እንደ ጥፋተኝነትና እስካሁን ድረስ በጥፋቱ እንዳልተጸጸተ አድርጋ ነው የምታስበው። ቢጸጸት ኖሮ ራሱ ነግሮኝ ይቅርታ ይጠይቀኝ ነበረ። እኔ በራሴ መንገድ ስደርስበት አሁን ይቅርታ ቢለኝም ለኔ ትርጉም የለውም ብላ ነገሩን እዛ ጋር ታቦነዋለች ማለት ነው። አስቡት፣ ማርታ ወደ ቤት እየመጣች የደረጀን እውነት አውቄብሃለሁ ብላ እዛ ጋር ስታዝን፣ ዳጣ ደግሞ በዚህ በኩል ስትመጣ አቢጊያል መሃል ላይ የምታውቀው የዳጣንና የደረጀን እናትና ልጅና አባት መሆናቸውን ነው። ነገር ግን የዳጣ ጉዳይ እዚህ ጋር ያበቃል። ማርታ ለአቢጊያል የምትነግራት አዲሱ የወለደችው የሰላም ልጅ እኮ የደረጀ መሆኑን ደረስኩበት ብላ ያለቀሰች ስትነግራት ምን ማለቱ አይቀርም አቢጊያል። ምክንያቱም የምታውቀው የዳጣንና የደረጀን ጉዳይ እንጂ አዲሱ ልጅም የደረጀ እንደሆነ የምታውቀው ነገር የለም። ከዛን ጊዜ አንስቶ እሷ የሚጸጽታት ይሆናል ማለት ነው። በዚህ ሁኔታ ላይ አቢጊያል ምን አለ ለደረጀ ባልደበኩለት ጭራሽ ሁለተኛ ልጁ የሱ ሆኖ ተገኘ ብላ ማዘኑ አይቀርም። ምን ታስባላችሁ እናንተ? ያላችሁን ሐሳብ ኮሜንት እስካሁን እያስቀመጣችሁልኝ ካላችሁ አመሰግናለሁኝ። ለዚህ ቻናል አብዛኞቻችሁ ማለትም ሙሉ ለሙሉ አዲስ ናችሁና እያንዳንዳችሁ የምታዩት ሰዎች አንዴ ሰብስክራይብ ካደረጋችሁልኝ እኔ ጋር ብዙ ሰብስክራይብ አገኛለሁ። ሌላው ዋናው ቻናሌ ላይ አብዛኞቻችሁ ስለምታቁኝ ዋናው ቻናሌ ቅርብ ጊዜ ውስጥ እምቢ ብሎኛል። በዚህኛው ቻናል መጥቻለሁና እዚህ